አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። አጭር ቪዲዮ እንሰራለን። ዩቲዩብ ላይ እንዴት አድርገን ነው የምንጭነው? መጀመሪያ ጀዋላችን ላይ ቪዲዮ አዘጋጅተን ማስቀመጥ አለብን ማለት ነው። ልጁ መስቶብኝ ከሆነ ብዬ ነው እና መጀመሪያ ጀዋላችን ላይ ቪዲዮ ይኖርናል ያዘጋጀ ነው ማለት ነው። እኔ ግን አሁን ከቲክቶክም ከምን የወረደው ነው ማሳያችሁ ስለማጠፋው ማለት ነው። ግን መልቀቅ ያለብን የራሳችንን ቪዲዮ ነው፣ ኮፒራይት እንዳይዝብን ማለት ነው። ኮፒራይት ከያዘው ማፋይዳ። ስለዚህ አሁን የምንገባው ቀጥታ ዩቲዩብ ላይ ነው ማለት ነው። ኢንሻአላህ ዩቲዩብ ላይ ስንገባ ፕላስ ምልክቷን እንነካለን። እዚህ ጋር ፕላስ ምልክቷ አለች፣ እቺ ነው የምንነካው። ቀጥታ አሁን ወደ ቪዲዮ ወስደናል ማለት ነው። ቪዲዮ ቢያንስ 2-3 ደቂቃ መሆን አለበት። አጭር ቪዲዮ ከሆነ ያው ባጭር ነው የምንልከው፣ ግን ያው ቀጥታ ቤቱ መላክ ስለምፈልግ ይሄንን ልላከው ማለት ነው። ኔክስት የሚለውን እዚህ ጋር እንነካለን ማለት ነው። በዚህ ላዘረው እዚህ ጋር ኔክስት ኔክስት እንነካለን። الشيخ ذكي እንጠብቀዋለን። ርዕስ እንጽፋለን ማለት ነው። ርዕስ ያስፈልገናል። እዚህ ጋር እንነካለን። ከዛም እኔ ዝም ብዬ ርዕስ ልጻፍ። እስኪ ተከተሉኝ። አንድ ነገርም ማስገባት ከቻልን ማስገባት እንችላለን ማለት ነው። ኢንሻአላህ የፈለጋችሁትን ነገር ማስገባት ትችላላችሁ። ከዛም አሁንም ኔክስት ነው የምንለው ማለት ነው። ጽሁፍ ጽፈናል፣ ኔክስት እንላለን። እዛ ጋር አለ ኔክስት። እዚህ ጋር ይሄንን እንነካዋለን። እዚህ ጋር የስና ነው የሚል አለ። ይሄ ላይኛው ለህፃናት የሚሆን ነው፣ ቪዲዮ የሚጫን ነው። ይሄ ለአዋቂ ነው። እኛ እታችኛው ላይ እንደዚህ እናደርጋለን። ከዛ ቪዲዮውን ቀጥታ ወደ ዩቲዩብ እንልካለን ማለት ነው። አሁን እዚህ ጋር እንደምታዩት ዳውንሎድ እያደረገ ነው ማለት ነው። አጭር ቪዲዮ ስለሆነ ብዙም አይቆይም። ቀጥታ ዳውንሎድ እየጫነ ነው ማለት ነው። ዳውንሎድ ሳይሆን ወደ ዩቲዩብ እየጫነ ነው። እሺ አሁን ጭኖልናል ማለት ነው። ወደ ዩቲዩባችን እዚህ ጋር እንገባለን። ፕሮፋይላችን እንነካለን። ዩቲዩብ አሁን እዚህ ጋር ይሄው አሰላሙ አለይኩም እንዴት ናችሁ ያልኩት ይሄ ነው ማለት ነው። ጭኖልናል ማለት ነው። هذه المعلومة استفدتها لما كنت أقرأ على شيخي قبل 20 سنة، الشيخ سعد سنبل، كنت أقرأ عليه قرآن، فدخل علينا شاب وكان الشاب هذا على وجهه كان موجودة في وجهه. فدخل وقال يا شيخ قال لي على السلامة بزي منقد أريدك تقرأ عليه መጫን ይቻላል ዩቲዩብ ላይ ማለት ነው። ግን የምላችሁ ነገር ምንድነው? ከ10 ደቂቃ በላይ የምትጭኑ ከሆነ ቬሪፋይል ማስተካከል አለባችሁ። እኔም ቬሪፋይል አላስተካከልኩኝም ዩቲዩብን ማለት ነው። ቬሪፋይል ስላላስተካከልኩኝ ምልከው ምጭነው ያው 10 ደቂቃ ይጭንልኛል። ግን ከ10 በኋላ 12 ምናምን እንደዚህ አይጨምርልኝም ማለት ነው። ቬሪፋይል ማስተካከል አለበት ግድ ነው። ስለዚህ አሁን እናንተ ምጭኑት 8 9 10 7 እንደዚህ ደቂቃ ከዛ በላይ ግን ከጫናችሁ ቬሪፋይል ይላችኋል። ቬሪፋይል ማለት ደግሞ እኔ ሳስተካክል የራሴን እልክላችኋለሁ እንዴት እንደሆነ ማለት ነው። አሁን ከዚህ ልውጣና ቬሪፋይሉ የሚስተካከለው እዚህ ላይ ነው ማለት ነው። ዩቲዩብ ስቱዲዮ ላይ ገብታችሁ ነው የምታስተካክሉት። እሱን እኔ ራሱ ሳስተካክል خلاص ቪዲዮ ሰራላችኋለሁ ማለት ነው።
ለምሳሌ ይሄን ብነካ እና እዚህ ጋር እስክሪብቶ ምልክቷ አለ። እዚችን ትነካላችሁ። አሁንም እስክሪብቶ ምልክቷን እዚህ ትነካላችሁ። ከዛ እዚህ ወደ ጀዋላችሁ ፕሮፋይል ዩቲዩብ ላይ ቻናሉ ለሰራችሁት ቪዲዮ ምንን እንደሚገልጽ ከላይ ፕሮፋይል የምታደርጉት ሰርታችሁ መጀመሪያ አፕሊኬሽን አለ መስሪያ። እሱንም ኢንሻአላህ በቀጣይ እናየዋለን። ያንን አውርዳችሁ አቀነባብራችሁ ሰርታችሁ ፕሮፋይል የምታደርጉት በዚህ ገብታችሁ ነው። እዚህ ጋር ስነኩት አሁን እንደምታዩት ቬሪፋይል ይላል ማለት ነው። ይሄ መስተካከል አለበት። ይሄ የሚያስፈልገው ስልክ ቁጥር ዝጨመራችሁ ከዛም 6 ቁጥሮች ይመጣሉ። ስልክ ቁጥር ከጨመራችሁ በኋላ እንደዚህ አድርጋችሁ እዚህ ኔክስት ስላላችሁ ኔክስት ስትሉ ይሄዳል። 6 ቁጥሮች ልክ እንደ ዋትስአፕ እና እንደ ኢሞ ማለት ነው ይመጡልናል። እነዛን ስትጨምሩ ቀጥታ ይከፍትላችኋል። خلاص እዚህ ገብታችሁ ከጀዋላችሁ ያስቀመጣችሁትን ፕሮፋይል ዩቲዩብ ላይ ታረጋላችሁ ማለት ነው። እዚህ ሲከፍትላችሁ እዚህ ላይ ኦን ትልሳላችሁ። خلاص ይሄዳል ማለት ነው። አለቀ። ጀዋላችሁ ተስተካከለ ፕሮፋይሉ ማለት ነው። ልክ እንደዚህ ለማስቀመጥ ማለት እንደዚህ ለማስቀመጥ ጽፋችሁ እንደዚህ በጎን ፎቶ በጎን ጽፋችሁ እንደዚህ ለማስቀመጥ ይጠቅማችኋል ማለት ነው ኢንሻአላህ። ያንን እኔም ስላልሰራሁት በቀጣይ ቪዲዮ ዩቲዩብ ስቱዲዮ ላይ እንገናኛለን። ለዛሬ ግን ዩቲዩባችሁን በዚህ መንገድ ጫኑ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።